ሃይ እንዴት ናችሁ? ባለፈው ግጥሚያ ላይ ወይም ደግሞ ፍልሚያ ላይ እንዴት አንድን ሰው ኖክአውት ማድረግ ትችላላችሁ? ኖክአውት ስታደርጉስ ሳይንቲፊክ በሆነ መልኩ የት ቦታዎች ላይ ነው በጣም ሴንሲቲቭ ወይም ደግሞ ኖክአውት ለማድረግ የሚመቹት የሚሉትን ነገሮች ልንገራችሁ። እንግዲህ ከጆኒ እና ከሴዶ የቀጠለ ማለት ነው። እንግዲህ ከዛ በኋላ ከሰራሁት ቪዲዮ የቀጠለ ማለት ነውና እንግዲህ ሰው ብዙ ጊዜ ቦክሲንግ ላይ ኤምኤምኤ ላይ ኦር ኤኒ ፋይት ላይ ኖክአውት ለማድረግ ከምትጠቀሟቸው ቦታዎች መካከል ሁለት ቦታዎች አሉ። አንደኛ ቺን እና ሁለተኛ እዚች ጀርባ ማስቶይድ ፕሮሰስ የምንላት የጆሮአችን ጀርባ እቺ አካባቢ ማለት ነው። እዚች አካባቢ ላይ በመምታትና እዚች አካባቢ ላይ በመምታት ሰዎችን አንኮንሺየስ ወይም ደግሞ ኖክአውት ማድረግ ትችላላችሁ ማለት ነው። እንዴት? ሳይንቲፊክ የሆነ ምክንያቱ ላስረዳችሁ። አንደኛ እዚች ጋር በምትማቱበት ጊዜ እዚች ጀርባ ላይ በምትማቱበት ጊዜ ያ ማለት ከጆሮአቸው ጀርባ ማለት ነው። እዛ ላይ ምን አለ? ጆሮ ምንድነው ጥቅሙ? ሁለት ነገር፣ መስማትና ባላንስ መጠበቅ አይደለ? ባላንስ የሚጠብቀው ሰሚ ሰርኩላር ካናል የምንላቸው ቬስቲቡል የምንላቸው ኤሪያ የሚገኝበት አካባቢ ነው እንግዲህ ማስቶይድ ኤሪያ የምንለው ማለት ነው። እዛ ላይ በሚመታበት ጊዜ ወይም ደግሞ በጣም ስትሮንግ የሆነ ፎርስፉል የሆነ ምት ከሆነ እዛ ውስጥ ምን ይፈጥራል? ሾክ ይፈጥራል ማለት ነው። ወይም ደግሞ ኮንከሽን ይፈጥራል። ዋት ካይንድ ኦፍ ኮንከሽን? ቬስቲቡላር ኮንከሽን ሊሆን ይችላል፣ ኦር ሰሚ ሰርኩላር ካናል ኮንከሽን ሊሆን ይችላል። ዛት ኮዘስ ዲስራፕሽን ኦፍ ዘ ሰሚ ሰርኩላር ካናል ውስጥ ያሉ ፍሉዶችን ዲስራፕት ያደርጋል። ያ አውቶማቲካሊ ባላንሳቸውን እንዲያጡና ላይክ እግራቸው እጃቸው እንትን እንዲሉ እንዲዞርባቸው እና መጨረሻ ላይ እንዲወድቁ ያደርጋቸዋል ማለት ነው። እዚች አካባቢ ላይ የምትደረግ ምት ሰዎችን ኖክአውት ለማድረግ ይጠቅማል ማለት ነው። ነገር ግን በጣም ፎርስፉል ከሆነ ደግሞ በጣም አደጋም ሊያደርስባቸው ይችላል። ያ ማለት ጆሮ መስማት ችግር ወይም ደግሞ ፐርማነንት የሆነ ሴንሰሪ ኒውራል ሄሪንግ ሎስ እንዲሁም ደግሞ እድሜ ልካቸውን መንቀሳቀስ ሁሉ ላይችሉ ይችላሉ ማለት ነው። በጣም ከፍተኛ የሆነ የባላንስ ችግር ሊፈጠርባቸው ስለሚችል ማለት ነው። እሱ አንዱ እንድታውቁልኝ የሚፈልገው ነገር ነው። ሁለተኛው ነገር ደግሞ ቺን፣ ሎወር ቺን እንዴት? ሃው the way you have to hit a person to cause them unconscious ወይም ደግሞ ኖክአውት ለማድረግ ዩዥዋሊ የሚመከረው እቺ አፐርከት የምትባለው ምት ላይክ ለምሳሌ እንደዚህ የተጋጠሙ ከነበረ አፐርከት የምትባለው ምት በመምታት ከውስጥ ማለት ነው በእጆቹ መሃል በመግባት ቀና ይላል አንገታቸው። ያኔ አንገታችን the most flexible የሚሆንበት ታይም ነው። አውቶማቲካሊ እዚች ጋር በመምታት ያ ማለት ልክ አፐርከት ከተመታ በኋላ እንደገና እዚች ጋር በመምታት ሲቪር የሆነ ሮቴሽናል ፎርስ ይፈጠራል ማለት ነው ብሬን ላይ ማለት ነው። ጆልቲንግ ኢፌክት ምንድነው የሚያደርገው? አውቶማቲካሊ አንጎላችን ኖርማሊ ፍሉድ ውስጥ የሚንቀሳቀስ አንጎላችን ፍሉድ ውስጥ ነው የሚንቀሳቀሰው። ከአጥንታችን ውስጥ ሰረብሮስፓይናል ፍሉድ የምንለው አለ እና በሜኒንጆች ስር ሆኖ እዛ ውስጥ ነው የሚንቀሳቀሰው። ምን ይፈጥራል? ላይክ እንደ ምንድነው ወተት እንደ ሲገፋ ቦጭ እንደሚለው አውቶማቲካሊ ብሬናችን ውስጥ ላይ ያለው ብሬን ከስከላችን ከዚህኛው ጋርና ከዚህኛው ጋር ይመታል ማለት ነው። በሚመታበት ጊዜ ምን ይፈጥራል? ሰደን የሆነ ኤሌክትሪካል ሾክ ይፈጥራል። ያ አንኮንሺየስ እንዲሆኑ ያደርጋቸዋል። ሁለተኛ ነገር ደግሞ ኤሌክትሪካል ዲፈረንት ካይንድ ኦፍ አዮንስ ኤግዚት ያደርጋሉ ፍሮም ዘ ሴልስ ኤንድ ዛት ኮዘስ ኦልሶ ዲስራፕሽን ኦፍ ዘ ኤሌክትሪካል ሲስተም ኦፍ ዘ ብሬን ኤንድ ኮዝ አንኮንሺየስነስ ያመጣል። ኦልሶ ደግሞ ስፓይናል ሾክ፣ ብሬን ስቴም ሾክ እንደዚህ በመፍጠር ልክ የአፐር ሞተር ኒውሮሌዥን ያለባቸው ሰዎች እንደሚመስሉት ግርር የማለትና ጡንቻቸውም ሰውነታቸውም የመወጠር እና ላይክ አይናቸውም እንቅስቃሴያቸውን በመለዋወጥ አፋቸውም እንትን በማድረግ ቴምፖራሪ የሆነ ኢፌክት ወይም ደግሞ ቴምፖራሪሊ ኖክዳውን ማድረግ ትችላላችሁ ማለት ነው። እንግዲህ ይህንን የምመክረው እንደዚህ አይነት ጉዳት እንድታደርሱ አይደለም። ነገር ግን ዩዥዋሊ ሳይንቲፊክ በሆነ ወይ ኤክስፕሌን ለማድረግ ስለፈለኩ ነው። ወይም ደግሞ ብዙ ኖክአውቶች ስለማይ እነዚህ ኖክአውቶች እንዴት ናቸው የሚሉትን ነገር እናንተም እንድታውቁትና ሜካኒዝሙ ይሄ ነው። አይ ዊሽ ኖባዲ ጌትስ ኖክዳውን፣ ማንም ሰው ኖክድ ዳውን ባይሆን ደስ ይለኛል። ምክንያቱም የአፐርከቱም ሆነ እዚህ ማስቶይድ ፕሮሰስ ላይ የምትመታው ምት ሲቪር የሆነ በሰውየው ላይ አደጋ ስለሚፈጥር ማለት ነው። ከፍተኛ የሆነ አደጋ ስለሚፈጥር አይታችሁ ታውቃላችሁ። የሆነ ቦክሰር ስፓይናል ብሬን ስቴሙ ላይ ተጎድቶ ላይክ በጣም ሚዝረብል ነው። በዛች ምክንያት ብቻ ህይወቱ የተመሰቃቀለና መጨረሻ ላይ ህይወቱ ያረፈ አንድ በጣም ታዋቂ ቦክሰኛ ታውቃላችሁ። ስፔሻሊ ደግሞ ከጀርባ ይመታ የሚባለው ስፔሻሊ ብሬን ስቴም እንዳይጎዳና ስፓይናል ኮርዳቸው ፕሮብለም እንዳይደርስበት ለማድረግ ነው። ኤኒዌይስ ግን ሳይንቲፊክ በሆነ መልኩ ይሄን ይመስላል። አይ ቲንክ ይሄ ምክር ሞር ለሴዶ ይጠቅማል ብዬ አስባለሁ። አመሰግናለሁ ሁላችሁንም። ዶክተር አብይ ነኝ ከኤሊት የአንገት በላይ ቀዶ ህክምና ማዕከል። ደህና ሁኑ።